ቀስበል ኢሮስ ውዴ የት እንደምንሄድ ታውቃለህ? አሁን ለቀህና እየሮስክ ህንጻ ውስጥ ትገባለህ። ኢሮስ ወደኋላ አትቀር። ጂንጀር ቀስበል ኢሮስ ውሾቹ ጋር አሁን ነው። ምን እያደረግሽ ነው አንቺ? ውሻ ያምልጦ ነው። ምን ማድረግ እችላለሁ? ከእጄ ያምልጦ እኮ ነው። ይኸውልሽ አንቺ እዚሁ ጠብቂ፣ እኛ ሄደን እናመጣዋለን። ግን ቦታው ይሄ ምንድን ነው? ይኸውልሽ እዚህ አካባቢ ጨረታ አለ። የዳይመንድ ጨረታ ነው። ማንም ሰው አይቀርብም። ጨረታ? ቀይ ምንጣፍ ምናምን አለ እንዴ? አዎ። አይሆንም። እኔ ለቀይ ምንጣፍ በጣም አለርጂክ ነኝ። ውሻው ደግሞ እንዳይሸናበት በጣም ውድ ሊሆን ይችላል። የጂንጀር በጣም ትልቅ ነው። ብዙ ነው የሚሸነው። እሺ በቃ አሁኑኑ ከዚህ ሂጂ፣ ቶሎ ባፋጣኝ። እሺ ግን ለማንም እንዳትናገር። የኔ ውድ ጋዜጣዊ መግለጫው እኮ ገና ሰዓታት ይቀሩታል። ከሙራት ፊት ዞር ማለት ነው የምፈልገው። የቤተሰብ ምሳ እንበላና ከዛ ወደ ጨረታው እንሄዳለን። በነገራችን ላይ ኢዜታኒምን አናግሬያታለሁ። ኢዜታኒም ሴት ነች እንዴ? እኔ እኮ ወንድ ተመስለኝ ነበር። ያው እኔም እንደዛው። ሰላም እንዴት ነክ? ህንጻው ተዘግቷል አውቃለሁ። የሆነ ጋዜጣዊ መግለጫ አለ መሰለኝ ከሄላል ጋር። ቺቫን ጋዜጣዊ መግለጫውን ወደ ራሱ ቢሮ አዘዋውሮታል። ለጥንቃቄ እዚህ ማንንም አናስገባም። ስለዚህ እዚህ ማንንም የለም። ውሾቹ ምንም አይነት ነገር አላደረጉም። ኤጄ እዚህ ምን እያደረግሽ ነው? ነግሬ ነበር ወደ ውስጥ እንደምገባ። ይኸውልሽ ነገሮችን ለኔ ሳትነግሪኝ ምንም ማድረግ የለብሽም እሺ? ይሄ የኔ ኦፕሬሽን ነው። የኔን ኦፕሬሽን እየሰራሽ ከሆነ ማንኛውንም ነገር ለኔ መናገር አለብሽ። አሁን እኔ ወደ ውስጥ ገባለሁ፣ እንዳትከተይኝ። እኔ እኮ ወደ ህንጻው ገብቻለሁ። እና እኔ አሁን አንቺን ልመንሽ አይደል? ያው በነገራችን ላይ እንደማታምነኝ ግልጽ ነው። ስልኬን ከቦርሴ ውስጥ አውጣልኝ። በስልኬ ፎቶ አንስቻለሁ። አልችልም፣ በሁለቱም እጆቼ ኩሽ ይዣለሁ። ቀና በይ። ይመስለኛል ምስጋና ይገባኛል። አመሰግንሻለሁ። ግን ሁሉም ነገር ሲያበቃ ነው። ፋይሎቹ ተዘጋጅተዋል አይደል? የኔ ሁሉም ነገር ተዘጋጅቷል። ፕሪንት ተደርጎ ቢሮ ነው ያለው። በጣም ተጨንቄያለሁ። በጣም ነው ጭንቀት የያዘኝ። ታውቂያለሽ እኔ ጭንቀት ሰው አይደለሁም። ይሄማ አይሆንም። እንደዚህ አይነት ነገሮች ላይ አትጨናነቅ። እስቲ የማይሆን ነገር አታውሪ በፈጣሪ። ታውቂያለሽ ይሄ ጨረታ እኮ ለኛ ስንት ትርጉም አለው አይደል እንዴ? አውቃለሁ። አንቺን በደንብ ነው የማምንሽ እህቴ። ይኸውልሽ ልክ ጨረታው እንደተጠናቀቀ ወደ ለንደን ሄዳለሁ። ይሄ አስጊ ቦታ ነው። ምን ማለት ነው አስጊ ቦታ ነው ማለት? አትጨነቂ ወንድሜ፣ ምንም እየነገርክኝ አይደለም ታውቃለህ አይደል? ምክንያቱም እኔ ካለው አንቺን እጠብቅሻለሁ። የኔ ውድ እህት፣ አንቺውን ነገር ኮንሽ እኮ እኔ ራሴን ነው ማጠፋው ታውቂያለሽ። እሱ እባክሽ አትጠይቂኝ። የሆነ ነገር ማወቅ ከፈለግሽ ብቻ ነግርሻለሁ። መጀመሪያ ወደ ህንጻው እንሂድና ከዛ እንበላለን። ቆይ እንደፈጠረ እቺ ከሆኑ አጠገብ ያለችው ኤጄ ነች አይደል እንዴ? ምን እየተፈጠረ ነው ያለው? ራስ ግባና የፈለከውን ነገር አድርግ። ስልኬን ስጠኝ። አልሰጥሽም። ምን ማለት ነው አልሰጥም ማለት? አልሰጥሽም። ይሄን ስልክ እኮ ነኝ የሰጠሁሽ። በመስጠቴ እንድትጸጸት አታድርጊኝ። ይሄ ሁሉ ነገር የመጣው እኮ ባንቺ ነው። ምክንያቱም ባንተ ኤጄ አንቺ እስቲ አንዴ ዝም በይ። ቆይ ኤጄ እዚህ ምን እየሰራችሁ ነው? እዚህ ምን እየተፈጠረ ነው ያለው? ስልኬን ወስዶ ይኸው አልሰጥም ብሎኝ ነው። እና ፍቅረኛሽ ደግሞ መኪናዬ እንዳልነዳ እየከለከለኝ ነው። በእውነት ይሄ ሰውዬ ሊያሳብደኝ ነው። ለምንድን ነው እንዳትደውልልኝ የፈለከው?
ምክንያቱም እኔ ከአንቺ ጋር ብቻዬን መሆን ፈልጌ ነው። ግን ኤጄ ሁሌም እዚህ አለች። ለዛ ነው ስልኳን የወሰድኩባት። በእውነት አንተ ሰውዬ በጣም እያበሳጨኸኝ ነው። ኤጄ ኦኖር፣ እዚህ ሁለታችሁ ምን እየሰራችሁ ነው? እንኳን ደህና መጣችሁ ቺፋ። አንድ ላይ አይደለንም። እኔ ውሾቹን ይዤ መጥቼ ነው። ይሄ ለሂላል መደውል መስሎት እዚህ ድረስ መጥቷል። ኦኖር ሁሉንም ነገር ሁሌ እንዳበላሸ ነው። ቺቫን እንዴት ነገን? ይቅርታ ግን የሁሉ ነገር በመፈጠሩ። እሺ ተረጋጋ። ኦኖር እኮ ነው እዚህ ያናደደኝ። ችግር የለም። ደህና ነሽ አይደል አንቺ? ግን አንድ ነገርም ልጠይቅሽ ፈልጋለሁ። እንደዚህ ከለበስሽ አይቀርማ ለምሳ አልጋብዝሽም። እሺ ግን እነዚህ ውሾችም አብረው ሊመጡ ይችላሉ አይደል? እነሱም ይምጡ። እነዚህ እኮ በጣም ትናንሽ ናቸው። አንተ ያዛቸው። ሂላል ደውልልሻለሁ። እራት አብረን ነው የምንበላው። በኋላ እንገናኛለን። አብረናቸው እንሂድ ኦኖር። አይ ብቻችንን እንሁን የኔ ፍቅር ከወንድሜ ጋር ግንኙነት መፍጠር ስለማይቀር እንሂድ። እየመጣን ነው። ትወጂዋለሽ፣ በጣም ትወጂዋለሽ። ለማን ነው ቴክስት የምትልከው? አክስቴ ጋር ነው። ኦኖር ሜሴጅ ልኳል። በአፋጣኝ የኤሌክትሪኩ ሲስተም እንዲቋረጥ ፈልጓል። አሊ ይሄንን አንተ ማድረግ ትችላለህ? ደስ ይላል። እንደዚህ አይነት ስራ ነው ለኔ የሚገባኝ። ሄጄ አበላሽዋለሁ፣ አያሳስብም። ህንጻው በብዙ ጠባቂዎች ስለሚጠበቅ ንገሩት። ከጧት ጀምሮ እኮ ይሄንን ነበረ ስንወራ የነበረው። የሚሰማክ ይመስልሃል እንዴ? በአንድ ጆሮ ሰምቶ እኮ በአንድ ጆሮ ነው የሚያፈሰው። ስለኛ ተጨንቀሽ ነው እንዴ? ነው አይደለ? እያስመሰልሽ ነው አይደለ? ስለኛ በደንብ ነው የተጨነቅሽው። ብቻዬን ተውኝ። እኔ ስለናንተ አላስብም፣ አያገባኝም። እሺ ችግር የለም። ሜልክ አብረን እራት ብንበላስ የምታደርጊው ከሌለሽ ማለት ነው? አይ አሁን አልችልም። አናደርገው፣ ችግር የለም። አናደርገው፣ ችግር የለም። ይኸውልሽ ይሄ በጣም አሪፍ ነው። አዎ እንዴ በጣም ግን አዳና ብናዝ አሪፍ ነው። ግማሽ እንካፈላለን። እሺ አብረን እንበላለን። እንደውም እሱ አሪፍ ሐሳብ ነው። አንድ ነገርም ልበል፣ ሳላድም አሪፍ ነው። እሱንም ብናዝ ጥሩ ነው። ቨርስ አዳና ኡርፋና ሳላድ አምጣለን። የኔ ዕድል ለምንድን ነው ከባብ ሬስቶራንት የመጣ ነው? ኤጄ ቱርክ ምግብ እንደናፈቀች አልነገረችሽም እንዴ? ለዛ ነው። ኦ ቺቫን በጣም ትከታተለኛለህ ማለት ነው። አመሰግናለሁ። ለኛም እንደነሱ አምጣለን። የኔ ፍቅር አንተስ ምን ትበላለህ? ለኔም እንደዛ ይሁንልኝ። ኦኑር ሂላል የምትፈልገውን ነገር ነው የምታደርገው? ማለቴ አንተ የምትፈልገውን አታዝም እንዴ? ወንድሜ እኔ አንተን ስለማደንቅ ነው ብለን እንውሰደው። እንደዛ ነው። በነገራችን ላይ እኔ ያንተ በጣም አድናቂ ነኝ። ስራዎችን በጣም ነው የምወዳቸው። በጣም አድናቂ ነኝ ብል ችግር የለውም አይደል? ከወንድሜ የተማርኩት ብዙ ነገር አለ። አንዳንዴ ጊዜን ከሱ ጋር ብታሳልፍ ጥሩ ነው። በነገራችን ላይ እኔም ላንተ መልእክት አለኝ። እሱ በጣም ደስ ይለኛል። እኔ የምግብ አቅርቦት ጀምሬያለሁ እና ሰዎችን መጠየቅ ፈልጌ ነው። ስለ ጨረታ ምንም አውቀው ነገር የለም። ትንሽ ስለሱ ብትነግረኝ ደስ ይለኝ ነበር። እስቲ ስለሱ ንገሪኝ፣ አሁኑኑ አሳይሻለሁ። ይኸውልሽ ይሄ የጨረታው ህንጻ ነው። አሁንም ማሳይሽ ደግሞ በጣም አስፈላጊው ነገር ነው። ጨረታው ላይ ያሉት ጌጣጌጦች እነዚህ ናቸው። ይሄ ደግሞ በጣም አስፈላጊው ካሜራ ኮሌክሽን የሚባለው ነው። ይሄ ደግሞ የሳሃራ አይን ይባላል። ውድ ዕቃ ነው። በጣም ያምራል። አዎ በትክክል። ስለዚህ ነገር ብዙ ሰምቻለሁ። በነገራችን ላይ ከፈለግሽ ዛሬ ማታ ነገራቸዋለሁ ለነሱ። እሺ አዎ ደስ ይለኛል። በጣም ነው ደስ የሚለኝ። ማገዝ በጣም ነው የምፈልገው እናንተን። ባትቸገር ችግር የለውም እኮ። የሚገርመው ነገር ጨረታው ጋዜጣው ላይ በደንብ ነው የተዘጋጀው። ለበጎ ፈቃድ እናመሰግናለን።
ችግር የለም። አሁን ታዲያ ምንድነው የምታስበው? ከፈለግሽ ስለዚህ ነገሮች ዛሬ ማታ ማውራት እንችላለን። እሺ ደስ በትክክል ይለኛል። ይቅርታ፣ ይህንን ስልክ ማንሳት አለብኝ፣ የሥራ ጉዳይ ሆነብኝ። ጥሩ ዜና ንገረኝ። የኤሌክትሪካል ሲስተሙን ሙሉ ለሙሉ ደምስሼዋለሁ አለቃ። ይሄን ለመጠገን ቢያንስ 3 ቀን ይፈልጋል። አንበሳ እኮ ነህ። ቆይ አንዴ። ሄሎ፣ ምን? እንዴት ሊሆን ይችላል? ታዲያ ሰሩታ፣ መብራቱን ቶሎ አምጡት። ለምንድን ነው ህንጻ ውስጥ መግባት የማንችለው? አታሳብዱኝ እንጂ እንድመጣ አታድርጉኝ። ይሄ እንዴት ሊሆን ይችላል? ምን እየሰራ ነው ሙራድ? ካርታ እየተጫወትኩኝ ነው የኔ ፍቅር። ይሄንን ጌም እኮ መጫወት የለብህም። አውቃለሁ ሴልቪ። ሁሉንም ነገር ተውና ራስን ሰብስብ። ይኸውልህ ሂላልና ቺቫን ወደ ጨራታው ቦታ ሄደዋል። አንተ ታዲያ ለምንድን ነው እዚህ ያለው? እኔ ምን ማድረግ ታዲያ እችላለሁ? ንገሪኝ። ጭንቅላትን አስፋው የኔ ባል። እንግዶቹ ጋር ደውላ ግንኙነት መፍጠር ነው። አላውቅም፣ እዛው ጋር እየሄድክ ግንኙነት ፍጠር፣ ግን እዚህ አትቀመጥ። ይኸውልህ ልክ ቺፋን ላይ እንዳደረግነው ኤጂም ላይ እንሰራላታለን፣ እንዳትረሳ። በፈጣሪ እንደዚህ አይነት እቅድ ምን ልታደርጊ ነው የኔ ሚስት? አይ አንቺ ሴት። እናት አንዳንድ መዋኛ ጋንዳ ውስጥ ነው ብቻዋን መተው የለም። ብቻዋን መሆን ፈልጋ ሊሆን ይችላል፣ እነግራታለሁ። ታውቃለህ፣ አንዳንድ ትወደኛለች። አውቃለሁ። አሁን ሄጄ ከሷ ጋር ላውራ፣ ነገሮችን እወጣለሁ። አንድ ማናውቀውን ሰው ያዝን እንዴ? ማን ነው? የፍሩዜን ስራ እየሰራው ነው። የሚታይ ቦታ ላይ ያረጋዋለሁ። መኖሩን እንዳትረሱት ማለት ነው። ይኸውልሽ አሊ ዛሬ የሚገርም ስራ ነው የሰራው። እኔ ልንገርሽ፣ ከኛ ጋር መስራት አለብሽ እባክሽ። እንዴት ነህ? ምንድነው? ለትንሽ ሰዓት ልታስተምረኝ ትችላለህ? ሂያ ልታስተምረኝ አትችልም እንዴ? ያኔ ጫካው ስትይዘኝ እኮ 5 ሰከንድ ብቻ ነበር የፈጀብኝ። እናያለን። ልሄድ ነው። የት ነው የምትሄጂው? በቃ ጨረስኩ እኮ መሄድበት አለኝ። እስቲ ሰዎችን ቢያንስ ለብቻቸው ተው። የት ነው እየሄደች ያለችው?
ኤጄ እንኳን ደህና መጣ። እየጠበኩክ ነበር ኦኖር። ሎክማ አሁንም እሱ ጋር ምን ትሰራለህ? ና እንጂ አንተ እንድትመጣ ነው መጋበዝ አለብኝ እንዴ? ቶሎ እንድትመጣ ስጠብቅ ነበር። አንድ ቡና መግዛት ነበረብኝ። እዚህ ግን አንድ አለ። እዚህ ግን ምን እየሰራሽ ነው? አይስክሪም። እየቀለድሽብኝ ነው እንዴ? አይደለም፣ እኔ አይስክሪም እሰራለሁ። አንድ ነገር ልንገርህ፣ እዚህ ከመጣህ አይቀር ታግዘኛለህ። እምሰራው ስራ አለኝ ኤጄ። ወደ ቢሮ መሄድ አለብኝ። ምን እየሰራ ነው? አሁን እኮ በጣም አስፈላጊ ስራ ያለ አይመስለኝም። ቀኑን ሙሉ ስትከተለኝ ነበር። ይሄን ሁሉ ነገር የምሰራው እኮ እዚህ ማደጎ ስላሉ ህፃናት ነው። ህፃናት? ኖ ቡዜና ሴት አለ። ቡዜኔ ፍቅር ና ነይ። ምን ተፈጠረ? ባለፈው ሳምንት ወርቅሽ ጉልበትሽን መቶሽ ነበር። አሁን ደህና ነሽ? እና ይሄን ሁሉ ሳምንት ምን ስታረጉ ነበር? አሁን ለእናንተ የሚጣፍጥ አይስክሪም ሰራላችኋለሁ። ኑ እህታችሁ ኤጄ ምርጥ አይስክሪም እየሰራችሁላችሁ ነው። ቀስ አንተና ወደዚህ አይስክሪሙን እሰጥሃለሁ። በድጋሚ መጣህ? እንካይውልህ። ኤጄ ማን ነው ይሄ? ለዛሬ ብቻ ነው። ከዚህ በኋላ እኛ ብቻችንን ነው የምንሆነው። እሺ እነሱ ያሰቡት ለብዙ ጊዜ ስላላዩ የምትወስደኝ መስሏቸው ነው። በድጋሚ የማያዩ መስሏቸው ተጨንቀው ነው። ምን ተፈጠረ? ለምንድን ነው እንደሱ የምታይኝ? ደግሞ ምን አደረግሽ ልትለኝ ነው? እባክህ ንገረኝ። ሁሌም አንቺ ላይ ምን ሊፈጠር እንደሚችል ትጠይቂኛለሽ። አሁን ግን ተረድቼሻለሁ። ለመጀመሪያ ጊዜ ነው እንደዚህ ደስተኛው ስትሆኝ ያየሁሽ። አይኖችሽ እየሳቁ ነው። በጣም ያምራሉ። በህይወቴ ያደረኩት ብቸኛ ነገር ቢሆን ይሄ ብቻ ነው። ሁሉም በጣም ይወዱሻል። ምንም ብታደርጊ እንኳን አሪፍ እየሰራሽ ነው ያለሽው። ዋናው ነገር ጠንክሮ መስራት ብቻ ነው። በየሳምንቱ ሁሉ እመጣለሁ፣ ግን አንድ እንኳን ከቀረው እንደሄድኩ ነው የሚያስቡት። ያው በህይወቴ አንድ የማምነው ሰው ፈልጋለሁ። ታውቃለህ? ሰው አልነበረሽም እንዴ? ማለቴ ማደጎ እየነበርሽ? አዎ አንድ ሰው ነበር። ሙስቲ ነው እንዴ? ፖሊስ እኮ ነኝ። ሙስቲ አንቺ ፍቅረኛ እንዳልሆነ እንዴት ላላስብ እችላለሁ? አንቺ አላሰብሽው ነበር መሰለኝ አይደል እንዴ? ግን ጎበዝ ሰው ነሽ ግን። አዎ ሙስቲ 12 ዓመት ጀምሮ አብረን ነበር። ልክ እንደ ወንድሜ ነው። አንተስ ህይወትህ ውስጥ ሰው አለ? የለም፣ እኔ ብቻዬን ነኝ። ቤተሰቦችህስ? መጣሁ። አንተ ማደጎ ነው ያደከው። ልክ ነኝ አለቃ። ያልከንን ነገር ሁሉ አድርገናል። ሁሉንም እስካን አድርገናል። ጥበቆቹን፣ እንግዶቹን አንድ ባንድ። ግን ወደ ክፍሉ እንዴት እንደምንገባ መነጋገር አለ። ያልክ እዛ ጋር ኤጄ አለችልክ። አለቃ ደህና ነህ አይደል?
የህፃናት ድምጽ እየሰማው ነው። ደህና ነኝ። ከኤጄ ጋር አይስክሬም እየሰራን ነው። በቃ ትንሽ ቆይቼ እመጣለሁ። አትጨናነቂ። የት ናቸው? ከኤጄ ጋር አይስክሬም እየሰሩ ነው። ነግሬያቸዋለሁ። እቺን ሴት ካገኛት በኋላ ነው እንደዚህ ሆነ። አይምሮን አጥቷል። እናንተም ይግባችሁ እንጂ ምናልባት ለእናንተም አይስክሬሙን ትልክላችኋለች። Sakladın geçmişe sanki yokmuş gibi